ሰላም እንደምን ቆያችሁ? ሙሉ ሀሳቦች ነን። ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እንዲሁም የደወል ምልክቱን አትርሱ። ጥሩ ጊዜ። የኢቢኤስ አዲስ ምዕራፍ ፕሮግራም በመገናኛ ብዙኃን አዋጅ መሰረት ከስርጭት ታግዶ እንዲቆይ ተወሰነ። የፌዴራል መንግስት በክልሎች ጣልቃ የሚገባበት ስርዓት የሚደነግግ አዋጅ ጸደቀ። አዲስ ምዕራፍ የቴሌቪዥን ፕሮግራም በተመለከተ አስተዳደራዊ እርምጃ መውሰዱን ዛሬ መጋቢት 23 ቀን 2017 ዓ.ም የኢትዮጵያ መገናኛ ብዙኃን ባለስልጣን ያወጣው መግለጫ ያሳያል። በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘው ፕሮግራም እሁድ መጋቢት 14 ቀን 2017 ዓ.ም ያሰራጨው ፕሮግራም ከመገናኛ ብዙኃን አዋጅ እና ከዘርፎች ህጎች አንጻር በመገምገም አስተዳደራዊ እርምጃ ተወስዷል። በዚህ መሰረት በቴሌቪዥን ጣቢያው የቀረበውን ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስት ጥርጣሬ የሚፈጥር የመገናኛ ብዙኃን አዋጅን 1238/2013 የጥላቻ ንግግር ሐሰተኛ መረጃ ስርጭት ለመቆጣጠር በወጣው አዋጅ 1185/2012 እንዲሁም የጋዜጠኝነት የሙያ ስነ ምግባር መደበኛ የጋዜጠኝነት አሰራር የሚጥስ የፓራጆርናሊዝም አሰራር የተከተለ ሆኖ ተገኝቷል። ጣቢያው በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑን ስህተት መፈጸሙን ገልጿል። በመሆኑም ባለስልጣኑ ጉዳዩን መርምሮ በጣቢያው የሚሰራጭ አዲስ ምዕራፍ የተሰኘ ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እርምት ወስዶበታል። ባለስልጣኑም እስኪያሳውቀን ውሳኔ እስኪያገኝ ድረስ የአዲስ ምዕራፍ ፕሮግራም በመገናኛ ብዙኃን አዋጅ መሰረት ከስርጭት ታግዶ እንዲቆይ የተወሰነ እና የጽሑፍ ማስጠንቀቂያ የተሰጠው መሆኑን ባለስልጣኑ ያሳውቃል። በተያያዘ ዜና ብርቱካን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩ ግለሰቦች ላይ ተጨማሪ 14 ቀናት የምርመራ ጊዜ መፍቀዱ ተሰማ። ብርቱካን ተመስገን በተመለከተ በመገናኛ ብዙኃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያያዘ በሽብር ወንጀል የተጠረጠሩ ግለሰቦች ላይ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ ተፈቀደ። ፍርድ ቤቱ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ የሰጠባቸው ተጠርጣሪዎች ብርቱካን ተመስገን፣ ነብዩ ጥሙስላሴ፣ የኢቢኤስ ቴሌቪዥን ስራ አስኪያጅ ታሪኩ ኃይሌ፣ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ ደረጀ ሉቃኤል፣ ህሊና ታረቀኝ፣ ንጥር ደረጀና መታገስ አለሚ ናቸው። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበት ስርዓት ለመደንገግ የወጣውን ማሻሻያ አዋጅ መርምሮ አጸደቀ። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 የሚሻሻል ሲሆን አዋጁ ቁጥር 1373/2017 ሆኖ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል በስሯ ባልሆኑ በሙሉ ከመጽሐፍ ቅዱስ ውጭ የሆኑ አካሄዶችና ልምዶች በሚመለከት ከድርጊታቸው እንዲቆጠቡ መክሯል። ዳጉ ጆርናል ከተመለከተውና የርሆቦት አብያተ ክርስቲያን ህብረት ለካውንስል የላከው ደብዳቤ እንደሚያመለክተው አባላቱ በቤተክርስቲያናት ውስጥ ይህ መጽሐፍ ቅዱሳዊ ከሆኑ ተግባራት እንዲቆጠቡ የሚያሳስበው ነው። ለአብነት ዘይት፣ ውሃ፣ ጨርቃ ጨርቅ የሚሸጡ እንዲሁም ላባቸውን የጠረጉበትን ሶፍት ለምዕመናን የሚሰጡ መኖራቸውን አመላክተው ካውንስሉ አባላትም በቤተክርስቲያን ከመሰለ ድርጊት እንዲቆጠቡ በጥብቅ አስጠንቅቋል መባሉንም ዳጉ ጆርናል አሰምቷል። የርሆቦት አብያተ ክርስቲያን ህብረት ካውንስል ያወጣው መመሪያ እንደምትተገብር አሳውቃ መሰል የመጽሐፍ ቅዱስ ልምዶችን እንደምትጸየፍ ገልጻለች። ፕሬዚዳንት ዶናልድ ትራምፕ የቻይና ባይት ዳንስ የቲክቶክ ድርሻ እንዲሸጥ ከኩባንያው ጋር የተጀመረውን ድርድር መተግበሪያ ከፊታችን ቅዳሜ በኋላ በሀገር አሜሪካ ከመታገዱ በፊት ስምምነት ፊርማ እንደሚያጠናቅቁ አመላክተዋል። ትራምፕ ቲክቶክ ቻይና ያልሆነ ገዢ እንዳያስፈልግ እስከ ቅዳሜ ኤፕሪል 5 ቀን ቀነ ገደብ አስቀምጠዋል። ይህ ካልሆነ ግን ከብሔራዊ ደህንነት ጋር በተያያዘ መተግበሪያው በሀገር አሜሪካ እገዳ እንደሚጣልበትም አስጠንቅቀዋል። ዕለታዊ ሙሉ ሀሳብ ዜናዎችን የተከታተላችሁትን ይመስሉ ነበር። አብራችሁ ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን